ሰላም ጤና ይስጥልኝ የተወደዳችሁ የኢትዮ 360 ሚኒሊክ ቴሌቪዥን አድማጭ ተመልካቾቻችን በያላችሁበት እንደምን አላችሁ? አሁን በአንድ ታሪካዊ ስፍራ እንገኛለን። በዚህ ከሰላ ድንጋይ ከተማ በቅርብ ርቀት የሚገኝ ስፍራ ነው። በተለይም በ5 ዓመቱ የጣሊያን ወረራ ወቅት አባት አርበኞች ሰብሰብ ብለው ይነጋገሩበት የነበረ አንዲት ግራር ምክር ቤት እየተባለ ይታወቃል። በዋናነት ጠላትን እንዴት ተባብረን ድባቅ እንምታ፣ እንዴት እናሸንፍ፣ እንዴት ዘለቄታ ያለው ድል እንቀዳጅ በሚል ሰብሰብ ብለው በተለይም በዚህ ቀጠና በሸዋ ቀጠና በኩል ይንቀሳቀሱ የነበሩ አባት አርበኞች ይመክሩበት የነበረ ስፍራ ነው። ዛሬም ድረስ በታሪክ ተጠብቆ ይገኛል። ሰንደቅ ዓላማ የሚሰቀልባቸው ቦታዎች አሉ። የመሰረተ ድንጋይ አለ። እንዲሁም በግንብ ታጥሮ የነበረ ነው። ከቅርብ ጊዜ ወዲህ በተወሰነ መልኩ አጥሮ እየፈራረሰ ይገኛል። ግራሩም ነባሩ ግራር ያን ጊዜ አባት አርበኞች የተሰበሰቡበት ታላቁ ግራር አርጅቶ የወደቀ ቢሆንም ከስሩ ሌሎች አዳዲስ ግራሮች እየበቀሉ አሁንም ታሪኩ አልጠፋም። ይህ ዛሬም ለትውልድ ይሸጋገር ዘንድ በስፋት እየተተረከ ነው ያለው። ይህንን ጉዳይ ደግሞ ታሪኩን በስፋት የሚያውቁት አርበኛ አምሳ አለቃ አያሌው ጌታነህ እንዲሁም ሌሎች አባቶችም ጭምር አጠገቤ ነው ያሉት። ከነሱ ጋር ስለ ታሪኩ ምንነት በአጭሩ ጥቂት እንወያያለን። በያላችሁበት አብራችሁን ቆዩ። አባቶቻችን በቅድሚያ እንደምን አላችሁ? እስኪ ምንድን ነው ሀምሳ አለቃ አያሌው የዚህ የአንዲት ግራር ምክር ቤት ታሪክ ምንድን ነው ባጭሩ? አዎ እንግዲህ ግራር ተብሎ ይጠራል። በዚህ በሞጃና ወደራ ወረዳ አንቀላፊ ሜዳ አንድ ግራር ነው። የእኛ አባቶች ቀደም ሲል በኢጣሊያ ዘመነ መንግስት በ1928 ኢጣሊያ ወደ ሀገራችን በወረረ ወቅት አባቶች በተለያየ አውደ ውጊያዎች ላይ ሲሳተፉ እንደነበረ ያው ታሪክና ያለን። ከዛ በመቀጠል ደግሞ አባቶች በየውጊያ አውዱ ላይ ይገጥማቸው የነበረውን ሽንፈት አጠናክረው ለማስቀጠል ሲባል እዚህ አንድ ግራር ጥር 1 ቀን 1931 ዓመተ ምህረት ማህበራቸውን እዚህ ቦታ ላይ መሰረቱ። ቀጠናቸውን ተከፋፈሉ። ከቀጠና ክፍል በኋላ የቡድን ውጊያ ያካሄዱ የነበረው ውድቀት እንደገና በተናጠል ውጊያ በዋሻ በጫካ በሸጥ እየተቀላቀሉ እየመከሩ ጠላትን መውጫ መግቢያ በመሰጣት አባቶች ከቡድን ውጊያ ወደ ተናጠል ውጊያ ማለት ከማይጨው መልስ ወደ ሽምቅ የሄዱበትን ማለት ነው። ማይጨው ማለት በ1888 ነው። በኢጣሊያ በሚኒሊክ ዘመነ መንግስት ነው ማይጨው። እሱ አድዋ ነው። እሱ አድዋው ማለት ነው። አሁን ይሄኛው 1928 የነበረው 1928 ወረራ በየአቅጣጫው ኢጣሊያ በስፋት እያደረገ ስለነበረ ኢጣሊያ በዚህ ታሪካዊ ቦታ ላይ እንዲመክሩ አባቶችን ያደረገው ትልቁ ዓላማ ያው የቡድኑ